የሰውን አእምሮ ማንበብ፣ ሰውን መቆጣጠር፣ የሰውን ስነ-ልቦና ማወቅ የምትፈልጉ ከሆነ ይሄ ቪዲዮ ለእናንተ ነው። በዓለም ላይ ያሉ ተጽዕኖ ፈጣሪዎች የሚጠቀሙበት አንድ መጽሐፍ አለ። ይህ መጽሐፍ እስር ቤቶች ውስጥ ሳይቀር እንዳይነበብ የተከለከለ መጽሐፍ ነው። ይህ መጽሐፍ እምቢ ያሉትን እሺ እንዲሉ፣ አልፈልግም ያሉትን እፈልጋለሁ እንዲሉ የሚያደርግ ታላቅ ኃይል አለው። ከሀገራት መሪዎች ጀምሮ እስከ ባለሀብቶች ድረስ ይጠቀሙታል። እዚህ መጽሐፍ ላይ ከተካተቱ ህጎች 7 ህጎች እናንተም ተጠቀሙባቸው ዘንድ ይዘንላችሁ መጥተናል። ይህን እውቀት በነጻ ስታገኙ ቻናላችንን ሰብስክራይብ እና ላይክ በማድረግ አብሮነታችሁን አሳዩ። እነዚህ 7 የጥበብ ህጎች እስከ መጨረሻው ላደመጠ ተጨማሪ ስጦታ ተዘጋጅቶለታል። የሰው ልጅን ድብቅ አእምሮ ወይም ሰብኮንሺየስ ማይንድ የተረዱ ሰዎችን በቀላሉ ሊቆጣጠሩ በዛ ሰው አእምሮ ላይ ስልጣን ተቀዳጅተዋል። እነዚህ ሰዎች ወይም መሪዎች ማኒፑሌቲቭ በማለት እንጠራቸዋለን። ይህንን ደግሞ በራሳችን ላይ እንዳይደርስብንና የሰው አሻንጉሊቶች እንዳንሆን እነሱ ያወቁትን እውቀት ማወቅ ይኖርብናል። እኛም በሰውና በራሳችን ላይ ስልጣን እንዲኖረን የሚያደርጉ ህጎች ናቸው። የመጀመሪያው ህግ ጓደኞችን መቼም ቢሆን አትመናቸው፣ ጠላትህ እንዴት መጠቀም እንዳለብህ እወቅ። የቀድሞ ጠላትህን ቅጠረው፣ ምክንያቱም የበለጠ ታማኝ ሆኖ ስለሚመጣ። ጠላት ከሌለህም ጠላት የምታፈራበትን መንገድ ፈልግ። ኃያል ጠላት ማፍራት ከፈለክ ደግሞ መጥፎ ጓደኛህን ምረጠው፣ ምክንያቱም መቼ ማጥቃት እንዳለበት ስለሚያውቅ። ጥርጣሬህን ፈጽሞ መተው የለብህም። መጠርጠር ያለብህ ግን የቅናትና ምስጋና ቢስነትን ስታይባቸው ነው። የመጽሐፉ ጸሐፊ እንዲህ ሲል ይህን ህግ ይደመድማል። ከጠላት ይልቅ ጓደኞችን ፍራ፣ ምክንያቱም መቼ እንደሚያጠቁ ስለሚያውቁ። ይህ ማለት ግን ጥሩ ጓደኞች የሉም ማለት አይደለም። ህግ 2 በሚበልጡ ሰዎች ፊት ለመታየት መከበርን አትፈልግ። በገዛ እጅህ የራስህን ችግር ውስጥ ትከታለህ። አለቆችህ ወይም ገዢዎችህ ከማንም ሰው የበለጠ ኃያል ናቸው። ሆነውም ለመታየት ይፈልጋሉ። ከሁሉ በላይ ለስማቸውና ለክብራቸው ዋጋ ስለሚሰጡ ትኩረትን ይፈልጋሉ። ሁሉም ሰው መበለጥን ይፈራል። የሚታዘዘውንና የሚቆጠቆጥለትን ይፈልጋል። ምናልባት ይህን ስትሰሙ መበለጥን አልፈራም ትሉ ይሆናል። ይህ ግን ውሸት ነው። ከልጅነታችን ጀምሮ ሲነገረን ያደግነው መፎካከርና መበላለጥን ብቻ ስለሆነ ድብቁ አእምሮአችን ላይም የተመዘገበው እኔ እበልጣለሁ የሚል ህግ ነው። ለምሳሌ 20 ዓመታችን ነው እንበል። አለቃችሁ ደግሞ 40 ዓመቱ። በጊዜ ሂደት በእውቀት አለቃችሁን እንደምትበልጡ ታወቃችሁ። ነገር ግን ይህ እውቀት ለአለቃችሁ ተጻራሪ እውቀት ይሆንበታል። ክብሩንና ስልጣኑን እንደምትወስዱበት ማሰብ ይጀምራል። ቀስ በቀስም ይጠላችኋል። እናንተ ፊት ቢስቅም ከጀርባ ግን በእሱ እውቀት የሚያንሰው ሰው በእናንተ ቦታ መተካትን ያስባል። በዚህ ጊዜ ስልታችሁ ለመታየት አትሞክሩ። አለቆቻችሁም ወይም የበላዮቻችሁ አዋቂ እንደሆኑ እንዲሰማችሁ አድርጉ። በዛ ሰዓት እንደ ጠላት ሳይሆን እንደ ወዳጅ ያያችኋል። ዝቅ ብለህ ጨምር፣ ከፍ ብለህ ጨርስ። ህግ 3 በተግባር አሳያቸው፣ በቃላት አትከራከር። ከቃላት ይልቅ ተግባራቸው አሸናፊ ያደርጋሉ። ታዋቂው አርክቴክትና ቀራጺ ማይክል አንጀሎ የሀገሩን ሰዎች ስራውን በሚያማክራቸው ጊዜ ያሾፉበት ነበር። ሰርቶ ሲጨርስ ግን ጥሩ ሰርተሃል፣ ግን የሰራኸው ሐውልት አፍንጫው ትልቅ ነው ይሉታል። አንጀሎም አፍንጫው ትክክል እንደሆነ ቢያውቅም ከመከራከር ይልቅ የሐውልቱን አፍንጫ በሚሰራበት መልኩ መታ ያደርገዋል። በትንሹ ነገር ግን አፍንጫው ላይ ያለውን አዋራ አራገፈ እንጂ ሐውልቱን ምንም አላደረገውም ነበር። ሂዱና እዩት እስኪ አሪፍ ከሆነ ይላቸዋል።
እነሱም በጣም አሪፍ ሆኗል አሁን ይሉታል። በሰጡት ሀሳብና በእነሱ ምክንያት የተስተካከለ ስለሚመስላቸው እየፈነጠዙ ይሄዳሉ። ሚኬላንጀሎ ግን ችግሩን ያየበት የቦታ አንግል እንጂ ስራው ትክክል እንደሆነ ከመከራከር ይልቅ በቀላል ዘዴ በተግባቡ አሸንፏል። ይህም አላስፈላጊ ክርክር ውስጥ ከመግባት አድኖታል። የቻናላችን ተከታዮች በተግባር እንጂ በክርክር አታሸንፉ። 4ኛ ህግ፣ እርዳታ ስትፈልግ ተረጂዎችን አትለምን። አንተን በመርዳት የሚያገኙትን ጥቅም ብቻ አሳያቸው። ሰውን ስንጠይቅ በፊት ያደረግንላቸውን ነገር ቢኖር እንኳን ይረሱታል። በፊት እንደዚህ አድርጌልህ ነበር አሁን ተባበረኝ ብንላቸው እንኳን ለእርዳታ ፈቃደኛ አይሆኑም። ድብቁ አእምሮአቸው የሚፈልገው አሁን ምን ጥቅም እንደምትሰጣቸው ማሰብ ብቻ ነው። አንተን ቢረዱ ወደፊት ምን ጥቅም እንደሚያገኙ ነው ማወቅ የሚፈልጉት። የነዛን ሰዎች ስር የሰደደ ፍላጎት እወቅ። ያለፈውን ትተህ አሁን ላይ አተኩር። ያ ያለፈው የፍቅር ታሪክ አሁን ላይ ምንም አይጠቅምም። እሱ ካንተ ጋር ቢሆን ምን እንደሚያገኝ ብቻ ነው። ፍንጭ አሳየው፣ ማረጋገጫም ስጠው። ህግ 5፣ ነፃ ነገር አትቀበል፣ ነፃ ምሳንም አትውደድ። ሰዎች ግብዣና ስጦታ በባዶ ሜዳ ሲያቀርቡልህ ቆም ብለህ አስብ። በዛ ሊሸውዱ ወይም ከጀርባህ ሊያሳኩት ያሰቡት ሀሳብ አለ ማለት ነው። ነፃ ነገር ሁሉ ምንጊዜም ነፃ አይደለም። የቻናላችን ተከታዮች ለአንድ ሰው ስጦታ ሰጥታችሁ ታውቃላችሁ? የዛ ሰው ምላሽ ምን አይነት ነው? ኮሜንት ላይ ጻፉ። ይህ ህግ የሚጠቅመው ሰዎች ሀሳባቸው ሰው ላይ ከማሳየታቸው በፊት ቀድሞ ነፃ ነገር ያደርጉላቸዋል። ያለ ፍላጎታችሁ እንኳን እሺ ይላሉ። 6ኛው፣ ስለ ለውጥ ሰባኪ ሁኑ፣ ነገር ግን በአንድ ጊዜ ብዙ ነገር አትለውጡ። ሰው ለውጥን ይወዳል። ይህም ወደ አዲስ ለውጥ እንዲገባ ያደርገዋል። ነገር ግን ከመጠን በላይ ነገሮችን የምትለውጥ ከሆነ ቁጣና ንዴትን ለውጡን በሚደግፉ ሰዎች ላይ ሳይቀር መፍጠርን ይጀምራል። መጀመሪያ ካንተ እኩል ሊሄዱ ይሞክራሉ፣ በኋላ ላይ ግን ይደክማቸዋል። ጠላት መሆን ልትጀምሩ ትችላላችሁ። ስለዚህ ነገሮችን በጥንቃቄ ቀስ በቀስ እንቀይር። ራሳችን ላይ እንመልከት። ራሳችን ላይ መቀየር አለብን ብለን ብዙ ዝርዝር አውጥተን ለትንሽ ቀን ሰርተን ወዲያው በድካም የምንተው ለምን ይመስላችኋል? ለውጡን ሰርተን ግን ለውጥ በአንድ ጊዜ ማድረግ አእምሮአችን በቶሎ የማይቀበለው እውነት ስለሆነ ያስተውላል። ነገር ግን ቀስ በቀስ ነገሮችን መቀበል የሚቻል ነገር ነው። ለአእምሮአችሁ ሞክሩት። 7ኛ፣ ፍጹም ሆኖ መታየትን አቁሙ። ማቆም ያለብህ ከሌሎች ተለይቶ መታየትን ድብቅ ጠላቶች ስለሚያፈራ ነው። ፍጹም ከመምሰል አውቆ መሳሳት ይሻላል። ይበልጥ መፍራት ያለብህ ጓደኞችህንና ወዳጆችህን ነው። ስለዚህ እነሱን የመብለጥ ስሜት እንዲሰማቸው አታድርግ። በዛም ውስጥ ሁሉም በእጅህ ይሆናል።